ክብረው እንጂ የበዓሉ መጠሪያ ማን ነው ቢባል ይህ የእግዚአብሔር በዓል ነው የሚባለው። የማን በዓል? እኛ ደስ እንዳሰኘን እኛ ለስጋዊ ምኞታችንና እኛ ለስጋዊ ፍላጎታችን እንደሚመችን በዓሉን እናክብረው። ግን ካልን በዓሉ ለእኛ እግዚአብሔር ይመስላል እንጂ እግዚአብሔር እሱ ግን ይሄ የማን በዓል ነው ቢባል ይሄ የኔ በዓል ነው ሳይሆን የሚለው ይሄ የእነሱ በዓል ነው የሚለው። ለዛ ነው በዓሉ የራሱ ነው። ከግብፅ ሲወጡ አክብሩ ያላቸው ራሱ ነው። አርደው የበሉትንም በግ የእናንተ ፋሲካ ሳይሆን የእኔ ፋሲካ ነው ብሎ ነው የነገራቸው። ግን ባልተገባ መንገድ ያደርጉት ስለነበረ ይሄንን የአይሁድ ፋሲካ ብሎ ጠሩ እና ይሄ የአይሁድ ፋሲካ ተብሎ እነሱ ደስ ባሰኛቸው መልኩ በሚያከብሩበት በዓል ላይ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሄደ። እንግዲህ እንደ አይሁድ ስርዓት ፋሲካን በሚያከብሩባቸው ዕለታትና ወቅታት ላይ ወደ የቤተ መቅደሱ እየገቡ መስዋዕት ያቀርቡ ነበረ። የኦሪቱ መስዋዕት በየበዓላቱ የተለያየ መስዋዕት ነው። ለበዓለ ሰዊት ወይንም ደግሞ ለበዓለ ሀምሳ ሲመጡ የሚያቀርቡት ለእግዚአብሔር ስጦታና ፋሲካ ሲያቀርቡ ወይም ፋሲካ ሲያከብሩ የሚያመጡት ስጦታ ተመሳሳይ አይደለም፣ ይለያያል ሁሉ። አሁን የአይሁድ ፋሲካ ተብሎ በሚከበርበት በዚህ ዕለት ላይ ግን ጌታችን ኢየሱስ ክርስቶስ በዓሉ የሚከበርበት ወደ ቤተ መቅደሱ ሄደ። በዚህ ጊዜ ላይ ልብ ብላችሁ ስሙ። በአህያ ውርንጭላ ላይ አልተጫነም። ማንም አጋዥ አልፈለገም። ማንም የሚመራውም አልፈለገም። ቤተ መቅደሱን ጠንቅቆ ያውቀዋል፣ የራሱ ንብረትና የራሱ አካል ስለሆነ። ይሄ ቤተ ክርስቲያን የተሰበሰብንበት ክርስቲያኖች መገኛው በመሬት ላይ ቢሆን የተሰበሰብነው እኛ ብንሆን የሚመሩትም ሰዎች ቢሆኑም በጣም ስጋዊ በሆነው አይን ካልተመለከትነው በቀር ግን ይሄንን ነገር ተመልክተን አንድ ሰው ይሄ ቤት የሰው ቤት ነው ሊል አይችልም። ይሄ ቤት የእግዚአብሔር ቤት ነው። የማን ቤት ነው? የእግዚአብሔር ቤት ነው። ቤተ ክርስቲያን ለክርስቶስ አካሉ ናት የምትባለው ለዛ ነው። ረቂቅ በሆነው እኛ ልንመረምረው በማንችለው ህብረት ውስጥ ክርስቶስ ለቤተ ክርስቲያን ራሷ ነው። ቤተ ክርስቲያን ደግሞ ለክርስቶስ አካሉ ናት፣ አካሉ ናት። ስለዚህ አካሉ ወደ ሆነችው ወደዛች ቤተ መቅደስ ሊመራው የሚያሻው ማንም የለተኛይቱን ቤተ መቅደስ ያውቃታል። ከዛ ወደ ቤተ መቅደስ ሲሄድ ግን ባሉን እሱ ባዘዛቸው መልኩ እንደበሩ ሁሉ ቤተ መቅደሱንም እሱ ባዘዛቸው መልኩ ሳይገለገሉበት አገኛቸው። ወደዛች ቤተ መቅደስ ሲገባ ገንዘብ ለዋጮችንና ሻጮችን እንግዲህ በኦሪቱ ቤተ መቅደስ ኦሪቱ ቤተ መቅደስ እነዚህ እንስሳት ቤተ መቅደስ ዙሪያ ላይ መገኘታቸው ግዴታ ነው። ሌሎች ወንጌሎች ሲጽፉ መስዋዕት የሚያቀርበው ሰው መስዋዕቱን ለማቅረብ ሲመጣ ከዛ ወስዶ ከሚሸጥበት ቦታ ለእግዚአብሔር ቤተ መቅደስ የሚያስፈልገውን መስዋዕት ይዞ ነው የሚሄደው። እነዛ እንስሳት ግን የተገኙት እንስሳት በእነዚህ እንስሳት መገኘት ስለሚጠቀሙ ነበረ። ይሄን ታሪክ ላያይዝላችሁ ከዮሐንስ ወንጌል ምዕራፍ 2 ከሁለት ምዕራፎች በኋላ ምዕራፍ 5 ላይ ስንደርስ ከ3 ምዕራፎች በኋላ ምዕራፍ 5 ላይ ስንደርስ አንድ መጻጉዕ የሚባል በሽተኛ ትዝ አላችሁ? ተኝቶበት የነበረበት የውሃው ስፍራ ቤተሳይዳ ይባላል። እስኪ ቤተሳይዳ በሉ። ቤተሳይዳ ውሃ ነው። እዛ ውሃ ውስጥ አይሁድ በጣም ነው የሚገርማችሁ፣ የእግዚአብሔር መልአክ እየወረደ ድህነትና ፈውስ እንደሚሰጥበት እያወቁ እነሱ ግን ያልተገባ ነገር ያደርጉበት ነበረ። በእርግጥ ያልተገባ አይደለም፣ ነገር ግን ለሚጠመቁት ሰዎችና በዛ ጠበል እንድናለን ብለው በዙሪያው ላይ ለተሰበሰቡት ጠማሚዎች ስብዕና ራሱ የማይመጥን ነገር ያደርጉ ነበር። ምን ያደርጉ ነበረ? በቤተ መቅደሱ ዙሪያ የሚሸጧቸውን እነዚህን እንስሳቶች የሚያጠጧቸው ውሃ ከቤተ ሳይዳ ነው። እየሰማችሁ ነው? ከቤተ ሳይዳ ነው የሚያጠጡት፣ ከሚጠመቁት ሰዎች ጉድጓድ ማለት ነው። ሁለተኛ ደግሞ በእነዚህ እንስሳት ከተለያየ ቦታ ስለሚመጡ ሰውነታቸው ቆሻሻ የሆኑ እንስሳት አሉ። በተለያየ መንገድ ሰውነታቸው ያደፈ ማለት ነው።
እነዚህም እንስሳት የሚታጠቡት እዛ የቤተ ሳይዳ መጠመቂያ ቦታ ነው። እንግዲህ አስቡት እንስሳት ምን ያክል ሊቆሽሹ እንደሚችሉ እናውቃለን። እንደ ሰው መርጠው ቦታ ስለማይሄዱ ማለት ነው። እንደ ሰው ቦታ መርጠው የማይሄዱትን እንስሳት ከዛ ሁሉ ሽታቸው ከዛ ሁሉ ቆሻሻቸው ጋር እዛ ቦታ ላይ አጥበውት በዛ በታጠበው ውሃ የእግዚአብሔር መልአክ ወርዶ ያማታውና ሰው ገብቶ ይፈወሳል። ምን ለማለት ተፈልጎ ይመስላችኋል የተጻፈው ክርስቲያኖች? አሁን እስኪ እናንተ ራሳችሁን ሁላችንም ቤተ ሳይዳ ጋር ራሳችሁን ሳሉት። ከብት የሚታጠብበትና ንጽህናውን እየጠበቀ የሚወጣበት በጣም የቆሸሸ ጠበል ጠጡ ብትባሉ እንጠጣለን? የሆነ ሰውነታችንን አይናችን እንኳን ትንሽ ምንድነው ይሄ ነገር ያሰኛል አይደል? እሺ መጠጣቱን ተዉት። ገብታችሁ ተጸበሉ ብንባል እንጸበላለን? ላንጸበልም እንችላለን። ንጽህናውን ያልጠበቀ ነገር ነው። ታማሚ ግን ስትሆን ይሄ ሁሉ አይታይም። ጤና ስታጣ ይሄ ሁሉ አይታይም። ማን ታጠበበት ማን ገባበት ብለህ አታማርጥም። አንደኛው ትምህርት ይሄ ነው። ጤና የሌላቸው ሰዎች ገብተው ሊፈወሱበት የሚችሉትን ድህነት ነው እንጂ የሚያስቡት ሌላውን ነገር አይመለከቱትም። ሁለተኛው ምን መሰላችሁ? እንስሳቱ የኃጢአተኞች ምሳሌ ናቸው። ውጭ ከእንስሳቱ ውጭ እየተጠመቁ የሚድኑት ደግሞ የጻድቃን ምሳሌዎች ናቸው። አንዳንድ ሰው እሱ መጸበል የሚፈልግበትና ፈውስ አገኝበታለሁ ብሎ የሚያስብበት ቦታ ሊሄድ ይፈልጋል። ሲሄድ ግን እሱ ያልገመታቸው በእሱ አመለካከትና አረዳድ ኃጢአተኞች የሆኑ ሰዎች ሲጸበሉ ያያል። ሰውነታቸውን ሲያስመቱ፣ ቤተ መቅደስ ሲመላለሱ፣ አፈሩን ሲነኩ፣ ዝቅ ብለው ቤተ መቅደስ ሲስሙ ያያል። እና አንዳንዶቻችን ሰዎች እንበሳጫለን። ቤተ ክርስቲያን እኮ የደህና ሰው መሰብሰቢያ መስላኝ ነበረ። እንደነዚህ አይነቱ ሰዎች ገብተው እንዲህን አይነቱን ነገር ሲያረጉ ጥፋታቸውን የሚያውቁት ሰዎች ካላባረሯቸው ለምን እኔ እገባለሁ ብሎ የሚያስብ ሰዋል። እንደነዚህ አይነቱን አመለካከት ያለንን ሰዎች ለመገሰጽ ነው። ማን ገባ ብለን ከቤተ ክርስቲያን አንርቅም። ማን ገባና እዚህ ውስጥ ተገኘ ብለን ከቤተ ክርስቲያን አንወጣም። ንብረትነትና ባለቤትነቷ የክርስቶስ ይሁን እንጂ አደራ አድርጎ የሰጠው ክርስቲያኖች ለእኛ ነው። ቤታችን ውስጥ አሁን እኛ የማንፈልገውና ደስ የማያሰኘን ነገር ቢገባ የገዛ ቤታችንን አይን ነገሌ የገቡበት ቤት መኖር አልፈልግም ብለን ጥለን እኮ አንወጣም። የገቡትን በትክክለኛው መንገድ እንዲገቡ ለማድረግ እንሞክር ይሆናል። መግባት የማይጠበቅባቸው ከሆኑ ልናስወጣ እንችላለን። ተስተካክለው እስኪገቡ ከውጭ እንዲጠብቁ ልናደርግ እንችላለን እንጂ ማንም የገዛ ቤቱን ጥሎ አይሄዱም። አብዛኞቻችን ግን ቤተ ክርስቲያንን እንደኛ አይነት ብለን እንዳሰብናቸው የተስተካከሉ ሰዎች የሉበትም ብለን የጠላናቸው ሰዎች ስላሉበት አብረናቸው መቀመጥ የምንጸየፋቸው ሰዎች ስለተገኙበት ብለን መገኘት የማንፈልግ ሰዎች ልንኖር እንችላለን። እንደው የምድሩንስ ተዉት ክርስቲያኖች። በሰማይ ግን እነዚህ የምንጠላቸው ሰዎች አብረውን ቢገቡስ ኖሩ። አሁን በጣም የምትጠሉትን ሰው አስቡት። ያ ሰው መንግስተ ሰማያት አብሯችሁ ቢገባ እገሌ ስለገባበት እኔ ሲኦል ቦርድ ይሻላል እንላለን? አንልም እኮ። አመላችንን አሳምረን ለካስ የማላውቀው ሰው ሆኖ ኖሯል ብለን ተስተካክለን እንቆማለን እንጂ መቼም በራሳችንን ፈርደን እሱ ካለበት ገነት የሌለበት ሲኦል ይሻላልን ብለን አንወርድ። የነፍስ ጉዳይ ነው። ስለዚህ ክርስቶስ በዛች የቤተ ሳይዳ መጠመቂያ ይሄን ሊያስተምራቸው ስለፈለገ ነው። የእግዚአብሔር መልአክ ሊዳንበት የሚችል ነገር መስሎ በማይመስል መልኩ እንዲሰራ አደረገው። እግዚአብሔር እንዲህ አይነት አምላክ ነው። ሰው ይድንበታል፣ ሰው ይፈወስበታል፣ ሰው ጤናውን ሊያገኝበት ይችላል ብሎ በማይታሰብ መንገድ መስራት ይችላል። ልብ ብላችሁ አስተውላችኋል? እኛ ዝም ብለን ተሳልመን የምንገባውን ይሄንን የቤተ ክርስቲያን ደጅ አንዳንድ ሰው እኮ ተደባብሶት ጤናውን አግኝቶ ሄደ። እኛ ዝም ብለን የተቀመጥንበትን መሬት አንዳንዱ ሰው ደረቱን ጀርባውን አስነክቶት ከእግዚአብሔር ጋር ታርቆበት ሄደ። ለእኛ ቀላል የሚመስሉን እንዴት እግዚአብሔር በዚህ ሊያድን ይችላል ብለን በምናስብበት መንገድ አንዳንዱ እንዲያውም እግዚአብሔር እንዴት ይህንን ሊጠቀም ይችላል ብለን በምናስብበት መንገድ መስራት ይችላል። እንኳን እግዚአብሔር የቆሸሸ ውሃ ይቅርና እንደኛ አይነት ኃጢአተኛ ሰው እንኳን እኮ ተጠቅሞ ይሰራል። ክርስቲያኖች ሁላችንም እግዚአብሔር በህይወታችን ቢሰራ ስለ የትኛው ጽድቃችን ተብሎ ነው? እሱ ስላለው ቸርነትና ምሕረት ህይወታችንን ለማቅናት ብሎ ካልሆነ በቀር። ስለዚህ ወደ ቤተ መቅደሱ ልመልሳችሁ። ይሄ ቤተ መቅደስ ዙሪያው ላይ ባለው ውሃ እየጠገቡ እየበሉ እየጠጡ ያሉ ከብቶች ያሉበት ነው። ፈሪሳውያን
በቅርብ ርቀት እነዚህን እንስሳት የሚያስቀምጡት አንዳንዶች መስዋዕት ለመሰዋት ብለው ወደ ይሁዳ ወደ ቤተ መቅደሱ ሲመጡ ሩቅ መንገድ ስለሆነ ደልቦ የመጣ እንስሳቸው ከስቶ ሊገባ ይችላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ወፍረው የመጡ እንስሳት መንገድ ላይ ከስተው ሊመጡ ይችላሉ እና ፈሪሳውያን ምን ያደርጋሉ መሰላችሁ? ያዩዋቸውና እንስሳቶቹን አሁን ይሄንን የመሰለ የከሳ እንስሳ አመድ ብልጭ ያደረገውን እንስሳ ለእግዚአብሔር ስታቀርብ አታፍርም ብለው ይናገራሉ እና ሰው ይሸማቀቃል። ታዲያ እሺ ምን ላድርግ ሲሉ እንግዲያውስ ያንተን የከሳ 2 እንስሳ ስጠንና እኛ የደለበ አንድ እንስጥ ይላሉ። ቤተ መቅደሱ ዙሪያ ላይ ይሸጡ የነበሩት እንስሳቶችን ፈሪሳውያን ለእግዚአብሔር ቤት መስዋዕት ተቆርቁረው ሳይሆን ለራሳቸው ጥቅም ለማግኘት ብለው ነው። የሰውን 2 ወስደው የራሳቸውን 1 ይሰጣሉ። ሌላውንም ሲቀሙ ሌላውንም ሰው የሚያስፈልገውን ነገር ሲወስዱ ምንም ነገር አልመሰላቸውም። ይሄንን ለዘመናት አድርገውታል። ይሄንን ለዘመናት ቀጥለውበታል። ክርስቶስ ስለዚህ እዚህ ቤተ መቅደስ ሲገባ እነዚህን እንስሳት መጀመሪያ አየ። ሁለተኛ ገንዘብ ሻጮችና ለዋጮችን ተመለከተ። እንደዚሁ ሁሉ አንዳንዶች ደግሞ ለእግዚአብሔር መስዋዕት ለማቅረብ ብለው የተለያየ እንቁም ብርም ይዘው ይመጡ ነበር። እነዚሁ ፈሪሳውያን ታዲያ ምን ያደርጉ ነበረ? ለምሳሌ አንዱ ነጭ አልማዝ ይዞ ቢመጣ አይ ለእግዚአብሔር ክብር ነጭ አልማዝ አይመጥነውም፣ የኛ ቀይ አልማዝ አለ